እኔ ብሎክ ያደረኩ በማንኛውም ዘመን ላይ አልፈታም። ስለዚህ እንዳትጠይቀኝ። በእንትን ተናድጄብ ነው ካልከኝ እኔ ሁሉንም የማደርስ ሰው ነኝ። ዛሬ ባስከፋ ነገ አንጀትን ቅቤ ማጠጣቴ አይቀርም። ኦርቶዶክስ አንጀታችሁ አድሮ ነበር አይደል? 3 ቀን ቅቤ እየጠጣችሁ ነው። ይመቻችሁ። ተረጋጉ። ትራገጥ። ተራን ጠብቅ። በተራ ሜድ በተራ ትደሰታለህ፣ በተራ ታቆርፋለህ። መጠበቅ የጊዜ ጉዳይ። ሞጣ በየ3 ቀኑ ስለሚጮህብን አቴንሽን ማሰጠው እኔ ቀስ ብዬ አደርሳለሁ ሁላችሁንም። እስላሙም ነገ ትጨፍራለህ፣ ጴንጤውም ሁኔታውን አይቼ አስተካክለዋለሁ። ኦርቶዶክስም በተራ ይደርሳችኋል። አትጩ። ብልጽግናም ፋኖ በተራ ተራ እየጠበቃችሁ ነው እኔ እድል የምሰጠው። እንደዛ ነኝ። ስለዚህ እኔ ጋር ብሎክ አትደረግ፣ ይጨንቃል። አሁን ለምሳሌ ፓስተር ቀበቶን ቤኪን ብሎክ አድርጌው ነቅሏል። ጌታውን ያጣን ይመስል አስነቀልኩት። በቃ እንዲህ ነኝ እኔ። ብሎክ አድርጌው አበደ። አልፈታም ብሏል ፓስተር ቀበቶ በሉ። ፓስተር ቀበቶ አልፈታም ፈንዳ በሉ። ደበርክ። ቀበቶ አዟሪ ነበርክ፣ አልተመቸም፣ ጠነጠጥክና አሁን ትሸክላለህ ቲክታክ ላይ። አለቀ። ፓስተር ቀበቶ አልኩ። ከስራ ልምድ ጋር አብሮ ስለሚሄድ ማለት አልፈታም ብሎክ። እንዲህ ነኝ እኔ። በነፍስ ነው የምጫወተው። ስለዚህ ወዲ ማኛ ተናዶ ጓሲን አይ ዛሬ ተደስቶበት ነው ብለህ ላሽ በል ካልተመቸው። አለበለዚያ ብሎክ ውስጥ ከገባ አትወጣ። የኔ ጭውቴ ደግሞ ብራንድ በስካቦኛ ነው የምጫወተው። ሰው 50 ሺህ ገብተናል። አይ ኦርቶዶክስ ለተወሰነ ጊዜ ማሎ ነው 268 ቀን ጾማል። ሊደፉኝ ነው። 268 ቀን ትክክለኛ ኦርቶዶክስ ከሆንክ 268 ቀን ትጾማል። ስጋ እኔ ደግሞ አሜሪካ ከገባው ጀምሮ ስጋ ቆርጣሚ ነኝ። እረፍት ያስፈልገኛል ጌታ። ከባድ ኦርቶዶክስ መሆን ከባድ። ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳንም። የዳነ ሰው እኮ እንዲህ ስታውቅ ያስታውቃል። ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ወደ ማበድ 5 ጉዳይ ትደርሳለህ። እና እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ ብቀውስ ይህን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲለኝ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ እንዴ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም እንዴን? ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው 2 ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው 2 ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው 1 ባህሪ ያለው ይለኛል። እሱንም እሺ እላለሁ። ፀጉር ያለ መነቃቀሉም ተመስገን።